ዱባይ ማለት ነው። ዱባይ መሀል ላይ ሀቢቢ ካም ቱ ዱባይ። ዮ ዩቲዩብ ቼኪንግ ሰዓት አልፎብን ይኸው ሻንጣችንን ሸክፈን እየተጣደፍን እየሄድን ነው። እኔ ብቻ ባይ አሁን እንግዲህ ፍተሻ ጨርሰን አልፈናል። እዚህ ጋር በጭንቀት እንጀራ ይዘን ነበረ። እንጀራችን ተመለሰ። 10 ምናምን ሺህ አመለጥን ማለት ነው። ያየን እንደ አጋጣሚ ቲክቶክ የሚያውቁኝ ሰዎች አሉና እውነት በጣም ብዙ ሰው ሁሉም ሰው የሚያውቀው እንትኑ ካውንተር ቼክ ያደረገች ሆሳና ልጅ ናት ታውቃለች። አዎ እሷን ማወራች እና እውነት ለመናገር ሁላችንም በጣም ነው የማመሰግናችሁ። እዚህ ሰብስክራይብ እና ሼር አድርጉ። ግን በጣም እንጀራውን ብታሳልፍ ሰብስክራይብ አድርጉ። ከዚህ በኋላ በእሷችንን ነው የምንጠጣው፣ የለውዝ ቅቤያችንን ነው የምንበላው። በቃ ከዚህ ምንም ነገር አንገዛም። ከዚህ ምንም ነገር ነው ማንገዛው። በቃ ነቲንግ ዱባይ ሶ ከትንሽ ደቂቃ በኋላ ድንበር ነው። ሀቢቢ ካም ቱ ዱባይ። ሲደላ ጀለስ ሉክ ጀለስ መስኮት ጥጎናለሁ ብሎ አልተሳካለትም። እኛው ሆነናል፣ ተቆጣጥረናል። ተቀያይሮ የምትሉ ኮመንት አድርጉ። ሲደላ ሶስታችንም አንድ ላይ ነን፣ አንድ ሲት ላይ እኔ መስኮት ጥግ ነኝ። ዊሽ ፋኑ እንለው ስልካችንን ልንዘጋ ነው። አሁን እዛ እንገናኛለን። ሃቭ ናይስ እንግዲህ ሴፍ ትራፍል። እግዚአብሔር ከኛ ጋር ይሁን። ሁላችሁ የሁሉንም ያዩትን ነገር ላታያችሁ። አሁን ያለነው እዚህ ጋር ነው። ከዚህ እዚህ ነው የምንሄደው ማለት ነው። ፋይናሊ ደርሰናል። እየወረድን ደርሰናል ማለት ነው። ሀቢቢ ካም ቱ ዱባይ። ዊ አር ሂር ደርሰናል። አሁን ማንን እየጠበቅን ነው? ኢኬ ትራቭልስ እንግዳ የሚባል ወንድማችን ሊቀበለን እየመጣ ነው። እሱን እየጠበቅነው ነው። መኪና ፓርክ እያደረገን ነው። አብረን እንጠብቃለን። አይናዲ አውርካም ካዲላካችን መጣለች። መኪና መጥቶ ነው። ግን ዱባይ ትሞቃለች ምናምን የሚባለው ነገር ምንም ከነን ማለት ነው። ይኸው በርዶት እየተንቀጠቀጠ ነው። እዚህ እትትት እያለ ነው እና በጣም በጣም የሚበርደው ሰው እስኪ እናያለን። ከዚህ በኋላ ያለው እቺ መዝሙር እየሰማችሁ እንሄዳለን። 1 2 3 ከራታ ፊያኒ ዲኒ ቆጴሲ ጉፍታ ኬ ፈሸሬሴ ያሬ ይቀጥላል። ሌዋን ኢንዱባይ ሙቀቱ ይገርፈናል ማለት ነው። ከክፍልህ ዝም ብለህ ውጥት ስትል Day one in Dubai. ከክፍልህ ውጥት ስትል ድንገት ዱባይ ነህ ምናምን እንደዚህ። ቲክቶክ ላይ ነው ፌስቡክ ላይ ነው
ምን ላይ ነው ፎሎ የምታደርገው? ሰው ሰብስክራይብ አድርጉ እናንተም ማለት ነው። ዱባይ ድረስ ሰብስክራይብ አድርጉ። አሁን የት ነን ያለነው? ይሄ ቦታ ምንድን የሚባለው? ዴራ አካባቢ ዶንያስ ስቶር ይባላል። አሁን ቀጥታ እየሄድን ያለነው ወደ ዴራ ዱባይ የሚባለው ማለት ነው። ዴራ ዱባይ። ዴራ ዱባይ በጣም ስማርት የሆነ ኢትዮጵያዊ የሞላበት ምናምን ነገር አካባቢ ነው። በጣም አሁን ለምሳሌ ቢዝነስ አካባቢ አይደለም። ይሄ ኖርማል መኖሪያ አካባቢ እንደምታየው ህንጻ ምናምን ስራ ሰው ነው። ይሄ ቦታው እንዳለ የቢዝነስ ቦታ ነው። መዝናኛ ቦታ አይደለም። 25 ብር አለው። 25 ብር ነው ውስጡ ላይ 25 ብር አለው። ከዛ 25 ብር አራቱ ተጋጋለ። አብረን ልንገዛ እንግባ። እንግዲህ ልብስ ምናምን ልንገዛዛ አብራችሁን ሁኑ። እንግዲህ አሁንም ሰብስክራይብ እያደረጋችሁ ከረብ ከረብ ጋይስ የምር ያለምንም እንትን የቆመ ያለምንም ምሰሶ ትላለህ። ያው ያለምንም ነው የቆመው። ያው እዚህ ጋር ምንም የለም። ያው ይሄን ዙሪያ ምንም የለም። ያው ይሄን ዙሪያ ምንም የለም። ኦኬ ውሃ አይደለም። እኔ በምን ቆም ላውንጅ እንዲከፈል ህግ ያስገድዳል የሚለው የኡጋንዳ 100 ብር ቤታችን የሆነ ናሪ የታንዛኒያ 2000 ብር ሱዳኒስ ፓውንድ ይህም የሱዳን ጨርሰናል። ናቴ ዱባይ አየር እንዴት ነው? ጸዴው ነው። ሸረስ ድክም ብሎ ጋይስ ምን እንደምንበላ ተመልከቱ። እንግዲህ ሉክ ጋይስ ምን እንደምንበላ እዚህ ጋር ሼፋችን እያዘጋጀ ነው። ከዛ ወተት አለች። ወተቴ ናቲ ከስማው የገዛልን ወተቱን የገዛልን እዚህ ምስሉ ላይ የምትመለከቱት ወንድማችን ነው። እግዚአብሔር ብልቀር መታችሁ ምን ነገር ታስቸግራችሁ እሱን ኮንታክት ማድረግ ትችላላችሁ። የራቁታችንን የሆነውን ባይዘ እንትን ነው በጣም ሞቆን ነው ኤሲም ገፍተን ከብዶናል ሙቀቱ እና ለዛ ነው እንደዚህ የሆነው። ዴይ 2 ኢን ዱባይ ዴይ 2 እየዞርን እንውላለን ማለት ነው። ሌትስ ጎ ሰብስክራይብ እያደረጋችሁ አሁን ዛሬ እንግዲህ ወደ ቡርጅ ከሊፋ እንሄዳለን ብለናል። ሰብስክራይብ እያደረጋችሁ እንሂድ። ዮ ጋይስ አሁን እንግዲህ በባቡር ቡርጅ ከሊፋ ልንሄድ ነው ማለት ነው። እንግዲህ ቡርጅ ከሊፋን አብረን እናያለን ማለት ነው። ሌትስ ጎ And after that, I think the plan is to go to Burj Khalifa. There is a mountain, there is a fountain show starting from, I think, 12 p.m. So we're gonna go there and we're gonna do iftar program. So today's vlog is very cool, so you have to check it out. Thank you, brother. I really appreciate it.
No problem, sir. ዛሬም እንግዲህ ጋይስ በድጋሚ ኢትዮጵያን የሚገኙበት ቦታ በብዛት ኢትዮጵያን የሚኖሩበት ቢምቢ የሚባልበት አለ። እንዳለ አማርኛ ነው የሚወራው እዛ ስትሄዱና እዛ እየሄድን ነው ያለነው። ዲጄ ይላል። ሰላም ተረስልን። እንዴት ናችሁ? ስኮሮፓፕ ቡም ነው ይመቻችሁ። ዱባይ ላይ መገናኘታችን የመጀመሪያ ቴንክ ዩ በጣም እናመሰግናለን። ናት እየተንገዳገደች ነው ወይ? አንቺ መስሎኛል ያ ፊሊንግ ስላለ እየተንገዳገደች ነው ናት። ሀቢቢ ዱባይ ነን ያለነው። ዱባይ ማለት ነው። ዱባይ መሀል ላይ ሶ ነፃ ነው ይኸውላችሁ፣ ይሄን ነገር ሰጥቶን ነፃ ነው ሲለን ማለት ነው። ፍሪ ጊፍት እዚህ እኛ በነፃ መስሎን እልል እንላለን። እሺ እለዋለሁ። በቃ አንድ ገዝታችሁ 3 ጊፍት ሰጣችኋለሁ። ይኸውላችሁ አንድ ኦሪጂናል ቨርሳቼ ስትገዙ 3 ዝም ብሎ ሽቶ ሊሰጣችሁ ማለት ነው፣ ወይ ደግሞ ሳምፕል ሊሰጣችሁ። ጋይስ ሉክ አት ዚስ ይኸውላችሁ እነዚህ ነገሮች ቆይ ላሳያችሁ። ሉክ ዱባይ ሞል ነው ይሄ። ኧረ ጋይስ ጊንጣየው ሉክ ጊንጥ ጋይስ ይሄ እንትን ኦሪጂናል ናይክ መሸጫ ስቶር የምታዩት ከጀርባ ያለው ጋይስ እንግዲህ አሁን የት ነን ያለነው? ሉዊ ቪቶን ኦሪጂናል ስቶራቸውን ደግሞ ላሳያችሁ። ቅድሙ We are here in Louis Vuitton, so get ready some stuff now. So Steve Willis we'll see about that. Let's go. ልገዛዛ ነበረ። ዋጋው ሀሳብ ያስቀይራል። ይቅር። የቻነል ብራንድ ደግሞ ኦሪጂናል መሸጫ ላሳያችሁ። በዚህ ከፊት ላይ ስማ ጉቺ ምናምን አትበል። አንበሳ ጫማን ታውቃለህ? አታውቅም? አየህ፣ ዋናው ይሄ የሀገራችን ምርት ነው የምናደንቀው። ጉቺ ምናምን ይለኛል። የባሌንሻጋ እዛ ጋር አለ፣ ቨርሳቼ አለ ከሷ አጠገብ። እንዳለ ብራንዶች እዚህ ጋር ናቸው ያሉት። ያው ከሷ አጠገብ ያ ባሌንሻጋ ማን ቨርሳቼ፣ ከሱ ጎን ደግሞ ባሌንሻጋ አለ። ዜን ይሄ ኤደን ጋላሪ ይላል። ኤደን ጋላሪን አላውቀውም። ዜን ፔትስ ቦስ ይታወቃል። እዚህ ጋር ይሄ ቦስ ይታወቃል። አሁን ከዚህ ቀጥሎ ምን እንደምናይ እንዴት ናችሁ? ሰላም ነው አለን። ሀበሻ ማገኘም ማለት ነው ላይ ኬፍ ፓልም ኤንጅልስንም አገኘን ከፊት ለፊት። ይሄ እንዳለ ኢትዮጵያ ላይ ህዝቡን ያጨናነቀው ቲሸርት ይሄ ነው እንግዲህ ስቶራቸው እንዳለ ፓልም ኤንጅልስ ብትላት እዚህ ጋር ያለችው ቲሸርት ሁሉንም የሚያጨናንቀው እዚህ ነው እንትናቸው ያው ከኋላ ፓልም ኤንጅልስ
ጋይስ ምንድን ነው ይሄ? አየህ ፊትን እንዴት እንደሚሳሉ እንዴት ነው የሚፈበረቀው? ለምንድን ግራ ቀኝ የሚያየው? ጋይስ ምንድን ነው ይሄ? ለምንድን ነው የሚያፈጥብኝ? አርቲፊሻል ሰው ማለት ነው። ለምንድን ነው የሚያፈጥብኝ? አታፍጥብኝ አንተ ትላለህ። ጋይስ ይኸውላችሁ ሉክ አርቲፊሻል ፊት ማለት ነው። አርቲፊሻል ፊት ሰርተው ሉክ ሲያፈጥብኝ፣ ቅንድብ አለው፣ የአይን ሽፋሽፍታ አለው፣ ያው ሁሉም ነገር ግን ኤአይ ነው። ያው ይኸውላችሁ አይኑን ይዩት እና እንትኑን ይኸው ቅንድቡን ይዩት። አይኑን ደግሞ ያንቀሳቀሳል። ያው አይኑ ይንቀሳቀሳል ግን አርቲፊሻል ነው። ሁሉም ነገሩ አርቲፊሻል ነው። ይሄ አፍጦ ነው ያለው። መርቅኗል መሰለኝ። ይሄ አፍጧል። ይሄ ደግሞ ጨፍኖ ነው ያለው። ያ ጨፍኖ ነው ያለው። ከንፈሩን ተመልከቱት። በቃ ቁጭ ሰው አስመስሎ ነው የሰሩት። ይኸውላችሁ ይሄ ነው። ከዛ ይሄ ደግሞ ይኸውት። ይሄ ሁሉ እንዳለ ምንድን ነው? ፌክ አርቲፊሻል የሰሩት ነው ማለት ነው። ይሄ ነው እንጂ አመሰው ያው አይኑን ጨፍናል። ይሄ ተኝቷል። ይሄ መርቀን ብሏል መሰለኝ። ሁሌ እንዳየን ሰው ይንቀሳቀሳል። ብሊንኩ ላይ ያደርጋል። በአርቲፊሻል ነው የተሰራው ማለት ነው። እና አሁን ሰብስክራይብ እያደረገኝ ነው። ሰብስክራይብ አድርገኝ ይቻላል። ሰብስክራይብ ቲክቶክ ላይ ፎሎ አድርገኝ። ጨፍን በእናትህ። እንዴት ናችሁ? እንዴት ናችሁ? እንዴት ናችሁ? ሰላም ነው አለን። እንዴት ናችሁ? እዚህ ነው የምትኖርበት? ስለሚያውቁ ያው እዚህ ጋር አንድ አበሻ ተገናኝተን ግቡ። በጣም የምንወደው ልጅ ነው። እናመሰግናለን በጣም። ያው ለዩቲዩብ ነው ቪዲዮ እየቀረጽኩ ያለው። ሰብስክራይብ አድርጉ ማለት ነው። እሺ ሰብስክራይብ አድርጉ። በጣም ነው የምንወደው። እሺ በጣም እንወደዋለን። ሰብስክራይብ እያደረጋችሁ እናመሰግናለን በጣም። እሺ ፎቶ ምን እንነሳ? አሁንም ቢሆን በዚህ አጋጣሚ ሚኖክስ መግዛት የምትፈልጉ ኦርደር ማለት ትችላላችሁ። ዮ ፋይናሊ ከዱባይ ሞል ወጥተን ቡርጅ ከሊፋ የሚታይበት ጋር ደረስን ማለት ነው። በዚህ ሲሽከረከር ነው የምትወጡት ማለት ነው። ተሽከርካሪው ሲከፈት ትወጣላችሁ። ዋው ጋይዝ ቡርጅ ከሊፋን መጨረሻ ላይ ያየ ነው። ኢማርን ላሳያችሁ። ዋው ጋይስ ኢማር የሚባል ህንፃ አለ ከጀርባዬ ማለት ነው። በጣም ነው የሚያምረው። ይሄ ቦታ እንዳለ በቃ በህንፃ የተሽቆጠቆጠ ቦታ ነው። ከጀርባዬ ቡርጅ ከሊፋ ነው ያለው። ግን ከዚህ ጀርባ ደግሞ ኢማር የሚባለው ነው። ሉካን ያኛውን ህንፃ ተመልከቱ እንዴት አባቱ እንደሚያምር ማለት ነው። ከዙሬ ላሳያችሁ። ሉክ ህንፃው ሉካት እንዴት አባቱ እንደሚያምር ማለት ነው። ገና አሁን የፋውንቴን ትሪት አለ እሱን ሾ ያስጀምሩታል። ሉካቴስ ከዛ ቡርጅ ከሊፋ ፋይናሊ ላሳያችሁ። ቡርጅ ከሊፋን ለማየት ዝግጁ ናችሁ? ላዙርና ላሳያችሁ።